ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ በወቅታዊ ጉዳዮች ላይ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት የሚያዘጋጀው ውይይት ነው። የዛሬ 4 ዓመት ገደማ የተወካዮች ምክር ቤት በአዋጅ ቁጥር 652/2001 የጸረ ሽብርተኝነትን አዋጅ ካጸደቀ በኋላ ከሀገር ውስጥም ሆነ ከውጭ የተለያዩ አስተያየቶች ሲንጸባረቁ ቆይተዋል። በአንድ በኩል መንግስት ይህ ሀገርና ህዝብ ለሽብርተኝነት የተጋለጠ ነው፣ በመሆኑም የጸረ ሽብርተኝነት ህጉ ዓላማ የሀገሪቱን ሰላምና ደህንነት ማስጠበቅ ነው፣ አዋጁም ከህገ መንግስቱ መሰረታዊ መርሆች ጋር የሚጣረስበት ምንም ምክንያት የለውም፣ እንደዚሁም ዓለም አቀፍ ደረጃውን የጠበቀ ነው በሚል ሐሳቡን ያቀርባል። በሌላ በኩል ደግሞ የለም ሽብርተኝነት በኢትዮጵያ ውስጥ አደጋ አይደለም፣ የጸረ ሽብርተኝነት ህጉም ህገ መንግስቱን ይጥሳል፣ በአጠቃላይ ተቋሚዎችን፣ ጋዜጠኞችን እንደዚሁም ደግሞ የመንግስት ተቺዎችን አፍ ለማስያዝና የፖለቲካ ምህዳሩን ለማጥበብ እየተጠቀመበት ነው በሚል ትችት የሚያቀርቡ አሉ። የዛሬው ውይይታችን እንግዲህ የጸረ ሽብርተኝነት ህጉ ላይ በተመለከተ የተለያዩ ፓርቲዎች በዚህ ላይ ያላቸውን አቋም የሚያንጸባርቁበት ይሆናል ማለት ነው። በዚህ ውይይት ላይ የሚሳተፉት ኢህአዴግ፣ ሰማያዊ፣ አንድነት፣ መድረክ እንደዚሁም ኢዴፓ ናቸው። መጀመሪያ እንግዲህ እንግዶቻችን እዚህ ጋር ስለተገኛችሁ በጣም አመሰግናለሁ። ወደ ዋናው ውይይታችን ከመግባታችን በፊት ራሳችሁ ለተመልካቾቻችን እንድታስተዋውቁልን ልጋብዛችሁ። ሸሰሙ ከኢትዮጵያ ዲሞክራሲያዊ ፓርቲ ፕሬዝዳንት፣ ሀብታሙ ያለው ከአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ምክትል ኃላፊ፣ በቀለ ነጋ ከኢትዮጵያ ፌደራላዊ አንድነት መድረክ፣ ይልቃል ጌትነት ከሰማያዊ ፓርቲ ሊቀመንበር፣ ሽመልስ ከማል ከኢህአዴግ፣ ጌታቸው ረዳ ከኢህአዴግ። እስቲ ሁላችሁ ማስተያየት የምትሰጡበት አንድ የመጀመሪያ ጥያቄ ላንሳ። በአንድ በኩል ሽብርተኝነት ለኢትዮጵያና ህዝቦቿ አደጋ ነው፣ በሌላ በኩል ደግሞ የለም ሽብርተኝነት ኢትዮጵያ ውስጥ አደጋ አይደለም የሚሉ የተለያዩ ሐሳቦች ወይንም በሁለት ሊከፈሉ የሚችሉ ሐሳቦች ይንጸባረቃሉ። በዚህ ላይ የእናንተ አቋም ምንድነው? ካቶ ሙሼል ጀምር። በእኛ እምነት የሽብር ኢትዮጵያ ውስጥ እስከዛሬ ድረስ ስጋት እንደነበረ እናውቃለን። ብዙ ሰዎችም ሞተዋል፣ ብዙ ንብረትም ወድሟል። ከዛ የበለጠና ዋንኛው ፋይዳ ግን የጸረ ሽብርተኝነት ህግ ዴሊኬት ነው፣ ውስብስብ ጉዳይ ነው። ውስብስብ ጉዳይ እንደመሆኑ መጠን ዓለም አቀፍ ማህበረሰብም ልዩ ትኩረት ሰጥቶት በዚህ ጉዳይ ላይ አቋም ወስዷል። ለምሳሌ የተባበሩት መንግስታት በሴኩሪቲ ካውንስሉ አማካኝነት ባሳለፈው 1373 ሪዞሉሽን ላይ ሁሉም አባል መንግስታት ሀገሮች የጸረ ሽብርተኝነት ህግ እንዲኖራቸው ይደነግጋል። የዛኑ ያህል ደግሞ በጄኔቫ ኮንቬንሽን ቁጥር 5 ላይ በዓለም አቀፍ ማህበረሰብ ዘንድ የጸረ ሽብርተኝነትን ህግ በመናወጣበት ጊዜ ህጉ በዲሞክራሲያዊና ሰብአዊ መብቶች ላይ ተጽዕኖ እንዳያሳድር የራሱ የበኩሉን ደግሞ ልዩ ትኩረት እንዲያገኝ ጥያቄ ያቀርባል። እነዚህን ሁለት መሰረታዊ ነገሮች ስንመለከታቸው የጸረ ሽብርተኝነት ህግ ሽብር በመኖሩና ባለመኖሩ የመውጣቱን ያህል ዓለም አቀፍ ማህበረሰብም ደግሞ ልዩ ስጋት ዲሞክራሲና ሰብአዊ መብትን አንገት ሊያስደፋ የሚችሉ አንቀጾች ሊካተቱበት ስለሚችሉ ያንን ለመፍታት የሚያስችሉ አቅጣጫዎችን መከተል መንግስታት ያስፈልጋቸዋል የሚል አቋም አላቸው። ህጉ አስፈላጊ ነው አይደለም ብቻ አይደለም። ህጉ አስፈላጊ መሆኑ ላይ መተማመን ደርሰናል። መተማመን ለመድረስ የሚያስፈልገው ደግሞ የተባበሩት መንግስታት በሴኩሪቲ ካውንስል አማካኝነት ያወጣቸው ቅድም ያልኩት ሪዞሉሽን 1373 1375 የመሳሰሉት ህጎች ናቸው። ይሄ እንደተጠበቀ ሆኖ ሰብአዊ መብትን ዲሞክራሲያዊ መብትን አንገት የማያስደፋ እንዲሆን ምን ማድረግ አለብን የሚል ጥያቄ አብረን ማንሳት አለብን ለማለት ነው። ጥሩ። በፓርቲያችን አቋም ደረጃ የሽብር ተግባር በሽብር ተብሎ በዓለም ላይ እንደ ሽብር ከመነገሩ በፊት የሰዎች ህይወት ይጠፋ ነበር፣ ንብረት ይጠፋ ነበር። በዓለም ላይ የሽብርተኝነት ህግ ሆኖ ከመውጣቱ በፊትም ቢሆን እነዚህ አሁን ሽብር ተብሎ የሚከናወኑ ተግባራት ነበሩ። በየሀገሩ ኮንቴክስት ዳኝነት ሲሰጥባቸው ነበሩ። በኢትዮጵያ ውስጥም አሁን ተከሰቱ የምንላቸው ችግሮች ጋር ከሽብር ጋር የምናያይዛቸው ተግባራቶችን የሚመስሉ ወይም ዴፊኒትሊ ከዛ ጋር የተገናኙ ጉዳዮች ተፈጽመው ተከስተው ብዙ አሳልፈናል። በእነዛ ሂደቶች ውስጥ በአገራችን ወንጀለኛ መቅጫ ህግና ሌሎች ተያያዥ ህጎች ስንዳኝና መፍትሄ ስንሰጥበት ይኖር ነው። ይሁን እንጂ ሂዶ የጸረ ሽብር ስጋት ወደሚፈለገው ያደገኝነት ደረጃ ደርሷል ተብሎ ሲታሰብ ያንን አደገኛና ለሀገር ስጋት የሆኑ ጉዳዮች በህግና ህግ ነክ በሆኑ ጉዳዮች አያይዘው ለመፍታት ወደሚያስችል ስርዓት መሄድ ትክክል ነው ብለን እናምናለን። ይሄ ማለት ግን ኢትዮጵያ አሁን ያለችበት የስጋት ደረጃ ሽብር ብለው ባለም አቀፍ ደረጃ ምዕራባውያኑም ሆነ የታላቁ አሜሪካ በሚጨነቁበትና በዛ ሌቭልና ኮንቴክስት ውስጥ ነው ወይ የምናየው የሚለው በኋላ በውይይቱ የምንዳስሰው ሆኖ ሽብር ስጋት ነው ስጋት አይደለም የሚለውን ካየን በኋላ ወይም የኢትዮጵያ ነባራዊ ሁኔታ በሚገባ ከፈተሽም በኋላ የጸረ ሽብር አዋጅ መኖሩ አስፈላጊ ነው ፋይዳው ምንድነው የሚለው ውይይታችን የሚመራን ይሆናል የሚል እምነት ነው ያለኝ። ስለዚህ የናንተ ወይም የርሶ አቋም የትኛው ጋር ነው ያለው ማለት ነው? እንግዲህ የጥያቄው ይዘት የጸረ ሽብር
አዋጅ ያስፈልጋል አያስፈልግም ነው የተነሳው ጥያቄ የሽብርተኝነት ለኢትዮጵያ አደጋ ነው ወይንስ አይደለም በሚለው ነው እዛ ላይ ሐሳብ እንድትሰጡ ነው የመጀመሪያው ጥያቄ የሽብርተኝነት አዋጅ ያስፈልጋል አያስፈልግም ነው አሁን ከኔ ንግግር ተነስተ የሽብርተኝነት ስጋት አለ የለም የሚል ከሆነ እዛ ላይ ልምጣበትና የሽብርተኝነት ስጋት አለ የለም በሚለው ላይ ሐሳብ መስጠት ይችላል እሱ ላይ ባጭሩ ሐሳቡን ያስቀምጡ የሽብርተኝነት ስጋት አለ የለም የሚለውን እንግዲህ ኢትዮጵያ የሽብርተኝነት ስጋት አለባት የለባት የሚለው ጥያቄ ኢትዮጵያ ባለም ካርታ ላይ አለች የለችም ብሎ የመጠየቅ ያህል ይመስለኛል ኢትዮጵያ ባለም ካርታ ላይ እስካለች ባለም ላይ ያለው ስጋት ያጋጥማታል በምን ያህል መጠንና ይዘት የሚለው ግን ሊመለስ ይገባል በአግባቡ ሽብርተኝነትን በመሰረቱ የሽብርተኝነትን ምንነት በመጀመሪያ ደረጃ ዓለም ያወቀው ጉዳይ ነው ምን ያህል አደገኛ እንደሆነ ምን ያህል ውስብስብ እንደሆነ ምን ያህል የሰው ህይወትና ንብረት በዓለማችን ላይ እንደወደመ በግልጽ ይታወቃል ከአውዳሚነቱ ከሰብአዊ መብት ጥሰቱ ከዜጎች ደህንነት ከሀገር ደህንነት አኳያ ሽብርተኝነት የዓለማችን ትልቅ ስጋት ሆኖ ወጥቷል ስለዚህ ኢትዮጵያም እንደ ሀገር ከዚህ ውጪ ልትሆን አትችልም ስጋቱ ኢትዮጵያንም ባለችበት ደረጃ በዓለም ውስጥ ባላት ደረጃ እሷንም ያዘጋታል የሚል እምነት አለን በመድረክ በኩል ጥሩ ሽብርተኝነት የሚለው ራሱ ነው ትርጉሙ ላይ ጥያቄ አለኝ ሽብርተኝነት የሚለው በኢትዮጵያ አሁን የሚተረጎሙበት ትርጉምና አጠቃላይ ዓለም አቀፍ ትርጓሜው በእጅጉ የተራራቀ ሆኖ ነው የማገኘው እና ኢትዮጵያ በእኛ በሰማያዊ አስተሳሰብ ሽብር ብሎ የሚላቸውና አሁን ደግሞ በመንግስት ላይ ባለው ስልጣን ላይ ባለው ኢህአዴግ ሽብር ተብሎ የሚተረጎመው ትርጓሜ ላይ ከባድ የሆነ ልዩነት አለ በእኛ አስተሳሰብ ምክንያቱም ሽብርም ሆነ ሽብር በብዛት ከዚህ ከፖለቲካል ኢስላም ጋር ተያይዞ ኢትዮጵያ ከምትኖርበት ቀጠና ጋር ተያይዞ ከሰሜን አፍሪካ ወደ ደቡብ የሚሄድ እስልምናን በማስፋፋት ውሃ ጋር ከወንዝ ጋር ከአመለካከት ጋር ተያይዞ በኢትዮጵያ በውጭ ኃይሎች የሚጠነሰስ ታሪካዊ የሆነ ረጅም ጊዜ የቆየ ስናሸንፈውም ይኖር የዛ አይነት የሽብርና ኢትዮጵያን አደጋ ላይ የመጣል አስተሳሰብ አለ የኖረ ነው ወግ ነው ኢትዮጵያም ስትታገለው ቆይታለች ይሄ አስተሳሰብ አሁን ረቀቅ ብሎ አይዲዮሎጂ ተሰጥቶት እንደ አልሸባብ እና አልቃይዳ በመሳሰሉ ኃይሎች የሚደረግና ለቀጠናው በተለይ ምስራቅ አፍሪካ ላይ ባላት ኢትዮጵያም ሀገር በዚህ ላይ ያላት ሚና ትልቅ እንደሆነ እንገነዘባለን ነገር ግን አሁን በኢትዮጵያ ኮንቴክስት ከዚህ ህግ አወጣጥና ካተረጓጎሙ ከተግባራዊነቱ አንፃር ሲታይ ግን ሽብር እጅግ መስመሩን ስቶ በማይገባው አቅጣጫ ሄዶ አሁን ያለው ተጨባጭ ሁኔታ ሽብር የሚባለው ኢትዮጵያ ውስጥ ግን በፍጹም መስመር የታጠረ ጥሩ አትሽመልስ መልካም በኢህአዴግ በኩል በሀገራችን ለበርካታ ጊዜያት ለረጅም ጊዜያት የሽብር ስጋት ተጋላጭ ሆና ቆይታለች ሀገራችን ቅድም ከተለያዩ ድርጅት ተወካዮች እንደተገለጸው የሽብርተኝነት ስጋት በሀገራችን ላይ ብቻ ያንዣበበ ሳይሆን የመላው የዓለም ማህበረሰብ ስጋት ነው በዛሬ ጊዜ በአራቱም የዓለም ጠርዞች የሚገኙ ሀገራት በሽብር ጥቃት በሽብር ጥቃት ባስከተለው መዘዝ ጥቅማቸው ያልተነካ ጉዳት ያልደረሰበት አንድም ሀገር የለም በዚህ ረገድ ኢትዮጵያ ከሽብር ከአጠቃላይ ሽብር ድርጊት ሰለባነት ብቻዋን ተነጥላ የምትወጣና ከዚህ እንደ በስተቀር ሆና ወይም የማይነካት ሀገር አይደለችም ምናልባትም ከሌሎች ሀገሮች ቅድም ሲገለጽ ከአሜሪካና ሌሎች ምዕራባውያንን ያስጨነቀውን ያህል ሳይሆን በከፋ ደረጃ ሀገራችን ለሽብር ተጋላጭ ሆና ቆይታለች እነዚህ ሀገሮች ውስጥ የተከሰቱ የሽብር ድርጊቶች ከመፈጸማቸው አስቀድሞ በሀገራችን ውስጥ በተደጋጋሚ የሚፈጸሙ የሽብር ጥቃቶች የበርካታ ዜጎቻችንን ህይወት ህልፈተ ህይወት አስከትሏል በርካታ ንጹሃን ዜጎቻችንን ለአካል ጉዳት ዳርገዋል
በሚሊዮኖች የሚቆጠሩ የህዝብና የመንግስት ንብረት እንዲወድም ምክንያት ሆነዋል። እነዚህ የሽብር ጥቃቶች እንግዲህ በተጨባጭ ኢትዮጵያ ሽብርን በንድፈ ሐሳብ ደረጃ ሳይሆን በዜጎቿ ህይወት ምንዳ እየከፈለች በዜጎቿ የአካል ጉዳት በሚከፈል ምንዳ እየተሰቃየችና ገፈቱን እየቀመሰች የቆየች ሀገር መሆኗን ያሳያል። ከዚህ በመነሳት ወደ እንዲህ ዋነኛዎቹ ጉዳዮች ስናይ አሁን የጉዳዩን አራርቆና አጣጥሎ ለማየት ወይም አቅሎ ለማየት ይሞከር እንደሆነ እንጂ በቅርብ ጊዜ ይሄ አዋጅ አስፈላጊ ሆነ ከወጣበት 2001 ዓመተ ምህረት ማግስት ላይ ማለት በ2000 ዓመተ ምህረት እንኳን እዚሁ አዲስ አበባ ከተማችን ውስጥ ከ20 በላይ የሚሆኑ ከ40 በላይ የሚሆኑ ፈንጂዎች በሽብርተኞች ተጠምደው አብዛኛዎቹ ፈንድተው በአካል በንብረት ላይ ከፍተኛ ጉዳት አድርሰዋል። ጥሩ የሽብር አደጋው በእንደዚህ አይነት ደረጃ ላይ ደርሷል ከተባለና አደጋውም ደግሞ እንዲህ ነው ከተባለ ከዚህ በስተጀርባ ያለው ማን ነው የሚለው መንግስት? እንግዲህ ሽብር ዝም ብሎ ከሰማይ ዱብ ብሎ የሚመጣ ነገር አይደለም። እንደ ማንኛውም የወንጀል ድርጊት ፈጻሚ፣ አቃጅ፣ ሴራ ጠንሳሽ፣ ባለቤት የሚሆነው ተጠያቂ የሚሆን ወንጀለኛ ወገን አብሮት አለ። ከዚህ አንፃር ሲታይ በሀገራችን ውስጥ ያጠላውን የሽብር አደጋ የሀገራችንን ህዝቦች በርካታ ህይወት የቀጠፈውን ይህን የሽብር አደጋ ኃላፊ ሆነው ቀምረው ሲንቀሳቀሱ የነበሩ አገር በቀልና ከዓለም አቀፍ የሽብርተኝነት ኔትወርክ ወይም ትስስር ጋር የተያዙ ዓለም አቀፍ አሸባሪዎችም ጭምር ናቸው። ከኋለኞቹ ለመጀመሪያ ያህል በዓለም አቀፍ ደረጃ በበርካታ ሀገሮች አሸባሪዎች ናቸው ተብለው የተሰየሙና በዚህ አይነት ዘግናኝ እና ነውረኛ ድርጊታቸው በዓለም አቀፍ ማህበረሰብ ውስጥ የተወገዙ አልሸባብን እነ አልቃይዳን የመሳሰሉ ድርጅቶች ጎረቤት ሀገሮች ብቻ ሳይሆን ኢትዮጵያም ውስጥ የተለያዩ ኦፐሬሽኖችን በማድረግ የፈጸሟቸው የጥፋት ድርጊቶች አሉ። ከዚህ አስቀድሞ አልቃይዳ በፊት በነበረው ስያሜው ሀገራችን ውስጥ በጉብኝት ላይ የነበሩ የግብጽ መሪ ፕሬዝዳንት ሙባረክ ላይ የግድያ ሙከራ እስከ ማድረግ የደረሰበት ጊዜ ነበር። አልሸባብም እንደዚሁ ከፍተኛ ጉዳት በተለያየ ጊዜ ለማድረስ የታሰቡ ከፍተኛ የሽብር ወንጀሎችን ሲጠነስስ ቆይቷል። ሀገር ውስጥ በቀል የሆኑ ደግሞ ሌሎች የሽብር ድርጅቶች እንደ ኦነግ እንደ ኦብነግ የመሳሰሉ ድርጅቶችና በተለይ ደግሞ ከቅርብ ጊዜ ወዲህ በሕዝብ ተወካዮች ምክር ቤት በሽብርተኝነት የተሰየመው የግንቦት ሰባት የተባለው የቀድሞ ቅንጅት ስብርባሪ ተሰባስቦ ያቋቋመውና በዚህ ላይ ተመስርቶ ወደ ሽብር ተግባር የተሰማራ ቡድን ከጎረቤት ሀገር ኤርትራ የሚሰጠውን ኢትዮጵያ ውስጥ ትርምስ የመፍጠር ኃላፊነት እና ሚና ተቀብሎ ሀገራችን ውስጥ ከትልልቅ የመንግስት ባለስልጣናት ግድያ ጀምሮ በተለያዩ የሲቪል ተቋማት፣ የህዝብ መሰብሰቢያ ቦታዎች፣ የከተማ ሴንተሮች፣ የመሰረተ ልማት ተቋማት ላይ የሽብር ተግባር ለመፈጸም አባላቱን አሰማርቶ ድርጊቱ ከመፈጸሙ በፊት በብሔራዊ ደህንነት እና ጸጥታ ኃይሎቻችንና በህዝቡ ትብብር የከሸፈበት ሁኔታ ይገኛል። በአጠቃላይ እነዚህ ብቻ ሳይሆኑ በሀገራችን ውስጥ በእስላማዊ አሸባሪነትን መነሻ በማድረግም በቅርቡ አምና እዚሁ አፍንጫችን ከተማችን ውስጥ ሳይቀር የረጅም ጊዜ፣ የአጭር ጊዜ፣ የመካከለኛ ጊዜ እቅድ አውጥተው በኢትዮጵያ ውስጥ እስላማዊ መንግስት ለመመስረት በማቀድ ከውጭ ስልጠና ወስደው የተለያዩ የሽብር ስልቶችን በመጠቀም መንግስትን ውስጥ ስጋት በመፍጠር የሽብር እንቅስቃሴ ላይ ተሰማርተው የነበሩ ሰዎችን መያዛቸው ይታወቃል። እነዚህ ሁሉ የሽብር ጥቃቶቹ ባለቤቶች ናቸው ተብለው ሊወሰዱ ይችላሉ። ጥሩ እስቲ እንግዲህ ወደ ኋላ ዝርዝር ነገሮችን እንደመነሻ እነዚህ እንውሰድና ወደ ኋላ እንመለሳለን። ግን አሁን አቶ ሽመልስ ካሉት መነሻ አድርጌ ጥያቄ ማቅረብ እፈልጋለሁ። እንግዲህ የሽብር አደጋው ወይንም ኢትዮጵያ ውስጥ የተጋረጠው አደጋ በዚህ ልክ ነው ብሎ ኢህአዴግ ወይም ደግሞ ገዢው ፓርቲ ያምናል። እናንተ ደግሞ ቅድም ስታቀርቡት በነበረው ሀሳብ
ደረጃው መታየት አለበት የሚል ሐሳብ አቅርባቸዋል። ስለዚህ አሁን ገዢው ፓርቲ ወይንም ደግሞ ኢህአዴግ እያለ ያለው ነገር ትክክል አይደለም ማለት ነው ወይንስ እንዴት ነው የምታዩት? ዴፊኒትሊ ኢህአዴግ በሽብር ስጋት ዙሪያ የሚያነሳቸው ነጥቦች በሙሉ በአገሪቷ ውስጥ አለ ተብሎ የሚታሰብ የሽብር ስጋትን ከመከላከል አንፃር ሳይሆን እንዲህና ይህንን የሚመስል የሽብር አደጋ እንዳለ አስመስሎ በመሳል ያንን ተከትሎ ህገ መንግስቱን በግልጽ በናደ አዋጅ የዲሞክራሲ ስርዓቱን ለመቀልበስ ከኢህአዴግ የተለየ አስተሳሰብ የያዙ ተቋማትም ሆኑ ግለሰቦች በዚሁ ሽብርተኛ በሚለው ሲያሜና ሽብሩን ለመከላከል በሚል ባወጣው አዋጅ ከልሎ አምባገነናዊ ስርዓቱን ለማስቀጠል እነዚህ ከሱ በአስተሳሰብ የተለዩትን ሰዎች ደግሞ በዚህ የሽብርተኝነት አዋጅ ለማሸማቀቅ የሚያደርገው ጥረት እንደሆነ ፓርቲያችን በግልጽ ያምናል። ከሽብርተኝነትን ከማስፋፋትና ሽብርተኝነት ከማስፋፋት የመቃወም እና እንዳይኖርም ከማድረግ አንፃር በተያያዘ ፓርቲያችን በግልጽ በፕሮግራሙ ላይ አስቀምጦ በኢትዮጵያ ውስጥ የሽብር ተግባር ያንድም ሰው ነፍስ እንዳያጠፋ ያንድም ተቋም ውድመት እንዳያስከትል በጽናት ይታገላል። ይሄ በፕሮግራማችን ላይ 3.75 በግልጽ የተቀመጠ ነው። ስለዚህ ሽብርን ወይም የሽብር ተግባርን ያንድም ሰው ህይወት እንዳይቀጥፍና ያንድም ተቋም ንብረት እንዳይወድም በኢትዮጵያ ውስጥ ይፈልጋልም ፓርቲያችን ይከላከላል። ነገር ግን የሽብርተኝነትን መከለያ በማድረግ በአስተሳሰብ የተለዩ አካላትን እየፈረጁ ለማጥፋት የተደረገ ድርጊትን በመቃወም ረገድ ከኢህአዴግ እንለያለን። ኢህአዴግ እያለ ያለው የሽብርተኝነት ስጋት አሁንም ከአቶ ሽመልስ እንደገለጹ አሜሪካ ካላት የሽብር ስጋት በእጅጉ የላቀና የበረታ የሽብር ስጋት አለን ነው ያሉት። እኔ በእርግጠኛነት ዓለም አቀፍ ተቋማት በዚህ አይስማሙ። ዓለም አቀፍ ሪፖርቶች ይሄንን አይሉም። ኢትዮጵያ በሽብር ስጋት ከአሜሪካ በላይ ናት የሚለው ኢህአዴግ ብቻ ነው የሚሆነው በዚህ ምድር ላይ። ፓርቲያችን በፍጹም አሜሪካ አለብኝ በምትለው የሽብር ደረጃ ወይም ምዕራባውያኑ አለብን በሚሉት የሽብር ደረጃ ወይም እነ ታሊባንና አፍጋኒስታን እነ ፓኪስታን በሚታወቁበት ደረጃ ኢትዮጵያ ከዚህም በላይ የሽብር ስጋት ናት ብሎ ማሰብ ራሱ መንግስታዊ አሸባሪነት ባህሪ እንጂ የሌለ ሽብር እንደ ሽብር ማድረግ በአዋጁ ላይ በግልጽ የተደነገገ ነገር አለ። ሽብር በሌለበት ሽብር እንዳለ ማስመሰል በራሱ ያስቀጣል። አዋጁ ያላካተተውና መንግስትን ተጠያቂ የማያደርገው ነገር አንዱ ቢኖር መንግስት ሽብር በሌለበት ሽብር እንዳለ በማስመሰል ዜጎችን ሲያሸማቀቅ የሚቀጣ ህግ አለመኖሩ ነው። ስለዚህ ፓርቲያችን ሽብርን አጥብቆ ቢያወግዝም ኢህአዴግ በሚለው ደረጃ ሽብር አለመኖሩን ደግሞ ጠንቅቆ ያውቃል። ሌላው ከሽብር ጋር በተያያዘ ኢህአዴግ የሚዘረዝራቸው ነጥቦች እዚህ ቦታ ቦምብ ፈንድቷል፣ እዚህ ቦታ ይሄ ተደርጓል ብሎ ይዘረዝራል። እነዚህ ድርጊቶች አንድ ግለሰብ የጦር መሳሪያ ይዞ በተገኘ ጊዜ አውቶማቲካሊ ተጠያቂ አድርጎ ሊያስቀጣው የሚችል ህግ አላት ኢትዮጵያ። የጸረ ሽብር አዋጅ ብለን ብናጸድቅም ባናጸድቅም ተጠያቂ የሚያደርግ ህግ አለን። ያንድም ሰው ህይወት የቀጠፈ በአንድም ሰው ላይ አደጋ የጋረጠ ህዝብና ሀገርን ለጉዳት የሚዳርግ እንቅስቃሴ የቡድንም ይሁን የግለሰብ 238 239 እና 240 የወንጀለኛ መቅጫ ህጎች በግልጽ ይደነግጋሉ። በዚህም ሲዳኝ ኖሯል የሚል ጽኑ እምነት አለን። በመጨረሻ ከዚሁ ጋር ተያይዞ አሁን በስተመጨረሻ ያነሷት ከአንድ አመት በፊት የእስላም መንግስት ለመመስረት ተንቀሳቅሰው ማሰራችን ይታወቃል የሚለው ሌላው ከሽብር ስጋቱ እንዳንድ አድርገው ያቀረቡት ነው። ከዚህ ጋር ዴፊኒትሊ ልዩነት አለው ፓርቲያችን። ይሄንን የሚያውቀው የእስላማዊ መንግስት ለመመስረት ተንቀሳቅሰዋል የሚለውን የሚያውቀው ኢህአዴግ ነው። እኛ የምናውቀው በኢህአዴግ በኩል እነዚህ የሚንቀሳቀሱና የእምነት ነጻነት ይከበር ያሉ ጥያቄ የሚያቀርቡ ኃይሎችን ኢህአዴግ እየፈረጀ ኢህአዴግ እስላማዊ መንግስት ለማቋቋም ህግ ለመጣስ የሚንቀሳቀሱ ናቸው ሲላቸው፣ በአንጻሩ እነዚህ ማህበረሰብ ክፍሎች ደግሞ በእምነታችን ኢህአዴግ ጣልቃ ገብቶ አግባብ ያልሆነ ህገ መንግስታዊ ተግባር እየፈጸመ በመሆኑ ከድርጊቱ ይታቀብለው ሁለቱ የሚያደርጉትን ክርክር ፓርቲያችን እየተመለከተ ነው። ይሄን ተመልክቶ በዲሞክራሲያዊና በህጋዊ መንገድ እንዲፈታ ይታገላል እንጂ ኢህአዴግ አሸባሪ ነው ያለውን ሁሉ እየተከተለ ፓርቲያችን አሸባሪ ብሎ እንዲወሰን መጠበቅ ተገቢ ነው ብሎ አያምንም። አቶ ሙሼ ኦኬ፣ አመሰግናለሁ። በእኛ እምነት ለሽብር ደረጃ ማውጣት አንፈልግም። እንግዲህ አንድም ሰው ቢሆን የማንም ዜጋ ንብረት ቢሆን አላግባብ በተጽዕኖ መብቱ እንዲነካ ንብረቱ እንዲወድም ወይንም ደግሞ እንዲገደል እንዲሞት ፈቃደኞች አይደለም።
ለኛ ሽብርን ደረጃ በማውጣት ላይ አይደለም መነጋገር የምንፈልገው። ኢትዮጵያ ቅድም እንደተናገርኩት በተለያየ ሽብር ውስጥ ያለፈች ሀገር ነች። ኢህአዴግ ከመምጣቱ በፊት ኢህአዴግ በስልጣን ላይ ከተቀመጠ በኋላ። ስለዚህ ለኔ መጀመሪያ ሽብርን በሶስት ከፍዬ ማየት ፈልጋለሁ። ድርጊቱን ሳይሆን በድርጊቱ ላይ የተሰማሩትን ከግምት ውስጥ በማስገባት ለምሳሌ ሽብር ሶስት ቅርጽ እንዳለው ነው ብዙ ጊዜ በዚህ ጉዳይ ላይ ጥናት ያደረጉ ሰዎች የሚናገሩት። አንደኛው በመንግስት ላይ የሚካሄድ ሽብር ነው። በመንግስት ላይ የሚካሄድ ሽብር ማለት ለምሳሌ አሁን እንደ ሰሜን አየርላንድ ንቅናቄ፣ እንደ የባስክ ስፔን እንቅስቃሴ ወይንም እንደ ታሚል ታይገር ስሪላንካ እንቅስቃሴ ወይንም እንደ ቱፓክ አሙር ፔሩ መንግስትን በጉልበት ወይንም በአመት በምርጫ የመጣን መንግስት ለማሸነፍ ወይንም ለመጣል የሚደረግ ጥረት አንደኛው የሽብር መገለጫ ተደርጎ ነው የሚወሰደው። ሌላውና ሁለተኛው ዓለም አቀፍ ሽብርተኝነት ነው። በተደጋጋሚ የሚነሳው ከአልቃይዳ ጋር ተያይዞ ወይንም ደግሞ የተለያዩ ሃይማኖቶችን በተጽዕኖ አንድ ሀገር ላይ ለመጫን የሚደረግ ጥረት ያለባቸው እንቅስቃሴዎች አሉ። ለዚህ አልቃይዳ ነው ተጠቃሽ ነው። ሶስተኛውና መሰረታዊ ነገር ደግሞ በዜጎች ላይ የሚካሄድ ሽብር አለ። በዜጎች ላይ የሚካሄድ ሽብር የምንለው ለምሳሌ አሁን ደርግ ቀይ ሽብርን አካሂዷል። በዜጎች ላይ የተካሄደ ሽብር ነው። ካምቦዲያ ውስጥ በካምቦዲያ ዜጎች ላይ መንግስት ሽብር አካሂዷል። ሩዋንዳ ላይ መንግስት በዜጎቹ ላይ ሽብር አካሂዷል። ለኛ አሁን ይሄ የተነሳው መንፈስ ሽብርን በጥቅል በፓኬጅ ስንወስደው ጥያቄያችንን ወደምንፈልገው መንገድ እናመራ ያደርገናል የሚል እምነት አለን። በዜጎች ላይ የሚካሄድ መንግስት በዜጎች ላይ የሚያካሄደውን ሽብር በሚመለከት ህገ መንግስት በቂ ጥበቃና በቂ ሽፋን ይሰጣል። በመንግስት ላይ የሚካሄዱ ሽብሮች መንግስት ማለት ያው ሪፕሬዘንታቲቭ የህዝብ ተወካይ እንደመሆኑ መጠን በመንግስት ላይ የሚካሄድ ሽብር በህዝቦች ላይ እንደሚካሄድ ሽብር ቢቆጠርም ግን ለመንግስት የሚሰጠው ጥበቃ ለመንግስት ጥበቃ ለመስጠት ተብሎ የሚወጡ የጸረ ሽብርተኝነት ህጎች የዜጎችን ህገ መንግስታዊ መብት የሚጥሱ ከሆነ የሽብር ጥያቄው በቀጥታ በመንግስት ላይ የሚደረግ ሽብርን የመከላከል እንጂ በዜጎች ላይ የሚካሄድ ሽብርን የመከላከል አዝማሚያ ላይ ኖረው ይችላል የሚል እምነት አለን። ስለዚህ ደረጃ የምንሰጠው ከሆነ ስንት ሰው ነው የሞተው፣ ምን ያህል ንብረት ነው የወደመው፣ እነማን ናቸው የተገደሉት፣ በምን አይነት ሁኔታ ነው የሞቱት ወደሚል ዝርዝር ጉዳይ ገብተን ደረጃ ወደ መስጠት ከወረድን መጀመሪያ እንደ አንድ የሊበራል ዲሞክራቲክ ፓርቲ አስተሳሰብ ትክክለኛ መንፈስ ውስጥ ልንገኝ አንችልም ብለን እናምናለን። ከግለሰብ መብት ነው የምንነሳው። አንድም ሰው ቢሆን ከፍላጎቱ ውጪ በተጽዕኖ በንብረቱ ላይ በሀብቱ ላይ በዲሞክራሲያዊና ሰብአዊ መብቶች ላይ የሚካሄድ ድርጊት በሙሉ ለኛ በሽብር ደረጃ ነው የምንወስደው። መድረክ በእኛ በኩል መንግስታት በአጠቃላይ ከሚያስተዳድሩትና በቁጥጥራቸው ስር ያለውን ህዝብ ነጻነት እና መብት የማስጠበቅ ኃላፊነት አለባቸው ብለን እናምናለን። ያም ግን ይሄ መብት የግለሰቦችንም መብት መናድ የለበትም። የግለሰቦችን ሰብአዊ መብት በሚጥስ መልኩ ከሆነ በአገር ደህንነት ስም ግለሰቦች መብታቸው የሚጣስ ከሆነ ይሄ ከሰብአዊ መብት ጋር ህጉ ትልቅ ግጭት ይኖረዋል ብለን እናምናለን። በኢትዮጵያ ውስጥ አሁን በተጠቀሰው ደረጃ እጅግ በጣም አስጊ የሽብር ተግባር ተፈጽሟል ብለን አናምንም። አሁን የተጠቃቀሱት አንዳንድ ሁኔታዎችም ማን አደረጋቸው የሚለው ራሱ ወደፊት ሊጣራ በሐቅና እውነት አፈላላጊ ገለልተኛ ቡድን ቢጣራ ይሄ በግልጽ ጥፋቱ የማን ነው ማን ነው እነኚህን ያደረገ የነበረው የሚለውን በግልጽ ማወቅ ይቻላል። እንደተባለው ነው እንግዲህ አሁን ትልቁ ችግር የሚመነጨው ሽብር የሚለውን ነገር ከመተርጎም አንፃር ነው። ሽብር በዓለም አቀፍ ደረጃ ባለው ሁኔታ ኢትዮጵያን የሚያሰግድ ነገር ቅድም ተናግሬዋለሁ። እንደ አልሸባብና አልቃይዳ ያሉ እንዲሁም ከምንኖርበት ቀጠና አጠቃላይ ብሔራዊ ደህንነታችንን በተመለከተ ታሪካዊ የሆኑ እንደው ቃሉን ባልወደውም እንኳን የኢትዮጵያ መዳከም በሚፈልጉ ኃይሎች የሚፈጸምብን ነገር አንዱ ነው። ያንን ናምንና አሁን አቶ ሽመልስ በተቃቀሷቸው ሽብርተኛ ብለው ያሏቸው ነገሮች ግን በዓለም አቀፍ ደረጃ ሽልማት የተሰጣቸው እውቅና የተሰጣቸውና በሽብር ትግል ውስጥ ከፍተኛ በጀት መድበው የሚንቀሳቀሱ ኃይሎች ሀገሮች ዩኒቨርሲቲ የሚያስተምሩ ሰዎች ናቸው። በኢትዮጵያ ፖለቲካ ውስጥ ንግግር እንዲያደርጉ አንድ የፖለቲካ ኃይሎች ሆነው ተጠርተው አሜሪካ ኮንግረስ ውስጥ ንግግር የሚያደርጉ ናቸው። በተባበሩት መንግስታት አንዱ ይሄ የሽብር ህግ ሲቋቋም ከተባበሩት መንግስታትና ከሚመለከታቸው ጋራ በዓለም ደረጃ ሽብርን ለመከላከል ነው ይልና በሽብር የታሰሩ ሰዎችን እኛ ሀገር ግን ዩኔስኮ ሽልማት ይሰጣቸዋል። ፔን ኢንተርናሽናል አሜሪካዊ ድርጅት ይሰጣቸዋል።
ይሄ እኛ ሀገር ያለው ሽብር የሚባለው ነገር ተቋሞንና በሐሳብ የተለየ በሁሉም መንገድ ሁለት አይነት እዚህ ሀገር ውስጥ በተቋሞ ደረጃ ያለው አሉ። አንደኛው በዚህ ሀገር ውስጥ በጠበበ ሁኔታም ቢሆን በሰላማዊ መንገድ ታግለን ውጤት እናመጣለን የሚሉ አሉ። በሌላ ወገን ደግሞ ኢህአዴግ በመጣበትና እነሱ በሚሉት በሚያውቀው ቋንቋ አነጋግረን እንደ ኢህአዴግ መንግስት እንሆናለን የሚሉ አሉ። እነዚህ ኃይሎች አማጽያን ከኢህአዴግ ጋር ህገ መንግስቱ እንደሚለው ጥሰው የወጡ ኃይሎች ብሎ ማየት ይቻላል። ነገር ግን አሜሪካ ነው የሚኖሩት፣ እንግሊዝ ነው የሚኖሩት፣ እውቅና ተሰጥቷቸዋል። ታዲያ ይሄ ዓለም አቀፍ ሽብርተኝነት የዩኔስኮ በጀት ትልቁ በጀት የአሜሪካ ነው። ሪዮት ዓለሙን የሸለማት ዩኔስኮ ነው። ኢትዮጵያ ውስጥ ሽብርተኛ ነች። እኛ ሀገር ሽብርተኛ ተብለው የምናውቃቸው ታዋቂ ጋዜጠኞች፣ የዩኒቨርሲቲ መምህርና ፖለቲከኞች እነ በቀለ ገርባ ናቸው። የሃይማኖት ነጻነት የጠየቁ ሰዎች ናቸው ሽብርተኛ የሚባሉትና ይሄ በኢትዮጵያ ውስጥ ሽብርተኛ የሚባለው ነገር በተለይም ከምርጫ 97 በኋላ ኢህአዴግ በዲሞክራሲ ማታለል እንደማይችል ሲያቅና ራሱን አውራ መንግስት ብሎ አውራ ፓርቲ ብሎ ከሰየመ በኋላ ሁሉንም ነገር የቁጥጥር አባዜው ከግራሪዮት ዓለም የተቀዳ በመሆኑ ያን ለመቆጣጠር የሚለው ነገር እንደውም ይሄ ወደ ጠርዝ እየገፋ የዲሞክራሲ መንገዱን እየዘጋ የሐሳብ ነጻነት እየተአፈነ በመጣ ቁጥር ውስጥ ለውስጥ ተስፋ መቁረጥ ለውጭ ኃይሎች ሁሉ ሰርጎ ገብ ለመሆንና እውነተኛው ሽብር ሊመጣብን የሚችልበት ናዳጋ አሁን ይሄ ሽብር ሁለት አይነት ሽብር ነው ብየዋለሁ። በኢትዮጵያ ውስጥ በተቋውሞ ጎራ በኩል ያሉትን ነገሮች ሁሉ የማፈን ነገር እንደ ሽብር ከተቆጠረ ከዓለም አቀፍ ድንጋጌ ውጪ የሆነ ሌላ ነው ሊሆን የሚገባው ማለት ነው። አሁን ወደ ኢህአዴግ ልመጣ ነው። ቅድም ሲነሱ የነበሩ ሐሳቦች አሉ። ለምሳሌ ከመድረክ በኢትዮጵያ ውስጥ እጅግ በጣም አስቸጋሪ የሆነ የሽብር አደጋ ተፈጽሟል ብሎ ማመን እንደማይቻል አንድ የቀረበ ሐሳብ አለ። ከዛ በተጨማሪም ደግሞ ከአንድነት በኩል እንደዚሁ የሽብር አደጋው ደረጃውን ሁሉ ማየት ይኖርብናል። አሁን ኢህአዴግ እያለ ባለው የሽብር ትርጉም ጨርሶ አንስማማም የሚል ሐሳብ አለ። በመጀመሪያ ደረጃ ሽብርን በሚመለከት ጠቅለል ያለ እንትን ብዙዎቹም ይስማሙ ይመስለኛል። ያንድን ግሩፕ ያንድን ሰው የፖለቲካ ዓላማ ለሰው ልጆች ህይወት ቅንጣት ዋጋ ሳይሰጡ ሁከትና ብጥብጥን በመጠቀም ኢንዲስክሪሚኔትሊ አንድ ሌላውን ባለየ መልኩ አደጋ ላይ በመጣል የፖለቲካን ዓላማ ለማስፈጸም የሚደረግ ጥረት ነው ሽብር ጀነራል በሆነ መልኩ ስናየው። ቅድም ያነሱት አለ ተቃዋሚዎቹም ጂኦፖለቲካል ሁኔታው ኢትዮጵያ የምትገኝበት ጂኦፖለቲካል ሁኔታ ታሪካዊ ሁኔታዎች እነዚህ ሁሉ ግምት ውስጥ አስገብተን የሽብር ስጋቶች የሉም ብለው ማመን የፈልጉ አልመሰለኝም። ብዙዎቹ ፎከስ ያደረጉት በዋናነት ደረጃ ማውጣት ላይ ነው እንዳልከው። ግን ኢትዮጵያ ውስጥ ሽብር ሁኔታ ነው ስንል ሲቪሊያንስን ታርጌት ያደረገ ትምህርት ቤቶችን ታርጌት ያደረገ ብዙሃን ማመላለሻ የሆኑ አውቶቡሶችን ታርጌት ያደረገ ሰዎች የሚዝናኑባቸውን መዝናኛ ቦታዎች ኢላማ ያደረገ ተደጋጋሚ ጥቃት ኢትዮጵያ ውስጥ ከአካባቢው በመነጩም ከሀገር ውስጥ በመነጩም አሸባሪዎች ከውጭ በመጡም አሸባሪዎች በተደጋጋሚ ሲፈጸም ቆይቷል። ይሄንን ስጋት ቅድም የአንድነት የሰማያዊ ፓርቲም ሰዎች እንደ መነሻ አድርገው እንደ ስታንዳርድ አድርገው የሚወስዷቸው ምዕራባውያን አንድ ነገር የሚመለከቱበት ነገር መሆኑ በጣም የሚያሳዝነኝ ነገር ሆኖ በዋናነት ግን አሜሪካውያን የሴፕቴምበር 11ን ጥቃት በቀጥታ ፊት ለፊት ከመጋፈጣቸው 10 ዓመታትን አስቀድሞ ኢትዮጵያ ይነስም ይብዛም ተመሳሳይ የሆነ የሽብር ጥቃት ሰለባ ሆና ሲቪሊያንስ የሚገደሉበት ሁኔታ ነበር። መንግስትም በተደጋጋሚ በወሰዳቸው እርምጃዎች ዓለም አቀፍ አሸባሪዎችም ሎካል አሸባሪዎችም በቁጥጥር ስር ማዋል እርምጃ መውሰድም ተችሎ ነበር። ስለዚህ ደረጃ ስናወጣ እንደ አፍጋኒስታን አይደለንም። አዎ አሜሪካ ከኛ ጋር ሲነጻጸር ያለባት የስጋት ደረጃ ምን ያክል ነው የሚለው ሀብታሙ ባደረገው ጥናት ደርሶበት ከሆነ እርግጠኛ አይደለሁም። ግን በእርግጠኝነት የምንኖረው እውነታ ግን የሚያሳየው ኢትዮጵያ ከአሜሪካ ባልተናነሰ ምናልባትም ለአካባቢው ካላት ቅርበት የሽብር እንቅስቃሴዎች ለሽብር ማዕከላት ካላት ቅርበት አንፃር እጅግ በከፍተኛ ደረጃ የተጋለጠች ሀገር ነች። አንድ ነገር ግን ፎከስ መደረግ ያለበት አፍጋኒስታን ደረጃ ላይ ላለመድረስ ባለው ቁርጠኛ ውሳኔ መሰረት ነው። ለህዝቦቻችን ለዜጎቻችን ደህንነትና ለመብቶቻቸው በተሟላ መልኩ መረጋገጥ ፍላጎት ያለው መንግስት ስላለና እነሱ እንደሚሉት የአፍጋኒስታን የሶማሌ የሽብር ተጋላጭነት ደረጃ ላይ መድረስ አስፈላጊ ስላልሆነ
በቁርጠኝነት ስለታመነበት ነው ይሄንን ህግ አውጥቶ እንደዚህ አይነት የሽብር ቴንደንሲ ያላቸው ወገኖች መፈናፈኛ የሚያጡበትን ሁኔታ ማመቻቸት ያስፈልገው። ስለዚህ ጠቦናል የሚል አካሄዳችንን እኛን በሰላማዊ መንገድ የምናደርገውን እንቅስቃሴ ለማክሸፍ ነው ወይም እኛን መፈናፈኛ ለማሳጣት ነው የሚለው ከጅምሩ የነሱን ቴንደንሲ በትክክል ዲፋይን ከማድረግ መነሳት መቻል አለብን። አሁን ይልቃል አይነሳቸው ሰዎች ዩኔስኮ ሸለማቸው አሜሪካ ዩኒቨርሲቲዎች አስተማሩ የሚባሉ ሰዎች ኢትዮጵያ ውስጥ በግልጽ የሽብር ስራዎችን ሲያቀነባብሩ ሰዎችን እየላኩ ፈንጅ እንዲያፈነዱ ሰዎችን እየላኩ ሲቪሊያንስ እንዲገሉ ያስተማሩ ሰዎች ናቸው። የአሜሪካ መንግስት እነዚህን ሰዎች በራሱ ስታንዳርድ በራሱ ዴፊኒሽንም ጊዜ ወስዶ እንዳሸባሪዎች ቆጥሮ ቢፈርጃቸው አንድ ነገር ነው። ግን ኢትዮጵያ ውስጥ ያለን የሽብር ተግባር የሽብር ነው አይደለም የሚለውን ውሳኔ ለመወሰን የአሜሪካ መንግስት ይሁንታ የዩኔስኮን ሽልማት ደረጃ መጠበቅ ያለበት አይመስለኝም። ግን መልእክቶቻቸውንና የሚሰሯቸውን ስራዎች አሳይመንቶቻቸውን ከውጭ ለሚቀበሉ ተቃዋሚዎች ዴፊኒሽኑ የሚመጣው ከሀገር ውስጥ እዚህ ሀገር ውስጥ ካሉ ሰለባዎች እዚህ ሀገር ውስጥ ለሽብር ጥቃት ሰለባ ሆነው ጉዳት ከደረሰባቸው ሰዎች ግንዛቤ ሳይሆን የነሲም ይብዛም ከለንደን ወይም ከፓሪስ ወይም ከኒውዮርክ በሚሰጡ ሽልማቶችና ድርጎዎች ነው። ስለዚህ በዛ ላይ ተመስርቶ የሚደረግ ትንታኔ አይደለም እዚህ ሀገር ውስጥ ማተር የሚያደርገው። በዓለም አቀፍ ደረጃ የሽብር ህጋችን የዓለም አቀፍ ድንጋጌዎችን በሙሉ ትርጉም ባለው መልኩ ያካተተ የነሲም ይብዛም ግን አሁን እና ይልቃል ከሚያነሷቸው እንደ ስልጣኔ ማማርገው ከሚያነሷቸው ሀገሮች ተመሳሳይ ህጎች በተሻለ ደረጃ የሰዎችን መብት የሰብአዊ መብትን ለማረጋገጥ የሚያስችል ዝርዝር ድንጋጌዎችን የያዘ ነው። እሳቸው የጠቀሱት ሀገር አሜሪካ ያለው የፓትሪዮት አክት ማንንም የኤፍቢአይ ኤጀንት ማንንም ፍርድ ቤት ሳያስታውቅ ስልክ የመጥለፍ ኢንተርኔት የመጥለፍ ኢሜሎችን የመከታተል ፖስታ የመቅደድ ሁሉ ነገሮች የማድረግ ኃላፊነት ለፖሊስ አካላት ሰጥቷል። ይሄን በሚመለከት ተቃውሞ ሲያሰሙ እናይም። ግን መልእክቶቻቸውን ከሚቀበሉበት አቅጣጫና ሀገር የሚመጣን ማንኛውም ዴፊኒሽን ምን ጠብቅ ሆነ እዚህ ሀገር ውስጥ ያለ የቴረር ስጋት አደጋ ላይ ጣላቸው ሲቪሊያንስ እዚህ ሀገር በሚፈጠሩ እነ ግንቦት ሰባት በሚያደርጓቸው እንቅስቃሴዎች እና አልቃይዳ በሚያደርጓቸው እንቅስቃሴዎች አልሸባብ በሚያደርጓቸው እንቅስቃሴዎች ህይወታቸውን ያጡ ዜጎችን ስሜት ለነሱ ደንታ የሌለን መሆኑን ከማሳየት በዘለለ ስለ ኢትዮጵያ የሽብር ህግም ሆነ ኢትዮጵያ ፌስ ስለምታደርገው የሽብር ስጋት የረባ ግንዛቤ ያለን መሆኑን የሚያሳይ አይመስለኝም። ስለዚህ ከዚህ አንፃር ነው መታየት ያለበት ይመስላል። ወደ ሌላ ጉዳይ ከመሸጋገራችን በፊት በኢትዮጵያ ውስጥ ተፈጽመዋል ብሎ መንግስት ይፋ ያደረጋቸው የሽብር ጥቃቶችን በተመለከተ የተዘጋጀ ፊልም አለ። እሱን እንይና ከዛ በኋላ ይሄንን ጉዳይ እንቀጥልበታለን። ቅድም መንግስት በዚህ ደረጃ ሲያቀርበው የነበረው አጠቃላይ ወይም ደግሞ በኢትዮጵያ ውስጥ ባለፉት ዓመታት ሲፈጸሙ የነበሩት የሽብር አደጋዎች በሲዮት ላይ በንብረት ላይ እንደዚሁም ደግሞ በአጠቃላይ በአገሪቱ ደህንነት ላይ ያስከተለው አደጋ እዚህ ድረስ ነው ብሎ ይፋ ካደረጋቸው መረጃዎች መካከል የተወሰነው ወይም ደግሞ ለማሳየ የተዘጋጁትን ናቸው ያቀረብኩላችሁና በዚህ ላይ ያላችሁ አስተያየት ለመሆኑ ምንድነው? ኢትዮጵያ በተለያየ ጊዜ ለሽብር አደጋዎች የተጋለጠች ሀገር እንደሆነችና ይሄ ስጋትም መፍትሄ ማግኘት እንደሚገባው እናምናለን። መፍትሄ ማግኘቱ ብቻ አይደለም በዚህ መንገድ ሽብር ኢትዮጵያ ውስጥ መከናወኑ ብቻ አይደለም። ቅድም እንደተናገርኩት የተባበሩት መንግስታት በሴኩሪቲ ካውንስሉ አማካኝነት ባሳለፈው 1373 ሪዞሉሽን ላይ ዓለም ሁሉ ወደ ሽብር ስጋት ውስጥ እየገባች ስለሆነ ማንኛውም ሀገር የጸረ ሽብርተኝነት ህግ ሊኖረው ይገባል የሚል አቋም እንዳለው በግልጽ አስቀምጧል። እኛም ይሄንን ስፔሲፋይ አድርገናል። ከዛም አልፈን ተርፈን በዚህ ደረጃ የሚታይ ሽብር አይደለም በአንድ ሰውም ላይ ቢሆን እምነቱን የፖለቲካ እምነቱን የሃይማኖት እምነቱን የግለሰብ እምነቱን በተጽዕኖ ለማስለወጥ የሚደረግ ዜጎችን
ሲቪሊያን ዜጎችን በመግደል በማስፈራራት በማሸበር የሚካሄዱ ነገሮች በሙሉ ሽብር ለመሆናቸው ደረጃ መስጠት ያስፈልገውን ብለን እናምናለን ብያለሁ። ደረጃ መስጠት የማያስፈልገን አንድም ሰው ሊሆን ይችላል፣ ሁለትም ሰው ሊሆን ይችላል፣ አምስትም ሰው ሊሆን ይችላል። ምክንያቱም ህገ መንግስት ጥበቃ የሚያደርገው ለቡድኖች አይደለም ለግለሰቦች ጭምር ነው። ስለዚህ ማንኛውም ዜጋ ከመንግስት የሚመንጭ ከተቃዋሚ ፓርቲ የሚመንጭ ወይንም ደግሞ ከሌላ ኃይል የሚመንጭ ሽብር በማንኛውም መንገድ መገለጫ ሆኖ ሊታይ አይገባም። አስተሳሰብን ለመለወጥ ሃይማኖትን ለማስለወጥ የሚል እምነት አለ። እኔ ከሽብር ጋር በተያያዘ አሁንም የምናየው ፊልሙ ለማየት እንደሞከር ነው የሽብር ተግባራት መኖራቸውን ማሳያ ምልክቶች ናቸው እንድናይ የተፈለገው። ይሄንን ዛሬ እዚህ ስቱዲዮ ውስጥ ተቀምጠን ብትከፍቱልንም ባትከፍቱልንም እነዚህ ነገሮች አልተከሰቱም አይደለም የኛ ጥያቄ። ወይም ለሽብር እርከን አውጥተን ደረጃ አውጥተን አንድ ሰው ሞቷል ሁለት ሰው ሞቷል እያልን አቶ ሙሼ እንዳሉት እየለካን አይደለም ያለነው። ኢትዮጵያ ውስጥ የሌለን የሽብር አይነት ኢትዮጵያ ውስጥ እንዳለ ማስመሰል በራሱ አሸባሪነት ነው የሚሆነው። የሽብር ደረጃ ብለን የለካነው በመነሻው ላይ ኢህአዴግ አሜሪካም ካለባት ወይም አፍጋኒስታንና ታሊባን ካለባቸው የሽብር ደረጃ አንፃር ሲታይ የቱ ጋር ነው ያለነው የሚለው ከግምት ውስጥ ገብቶ ችግሩን ማጥናትና ሪሊ ችግሩን ማወቅ የመፍትሄው ግማሽ አካለው ከሚለው አስተሳሰብ ተነስተን ከእውነተኛ ችግራችን ተነስቶ መፍትሄ ሊያመጣ ወደሚችል አቅጣጫ መገፋት አልቻለም። ይልቁንም እነዚህ የሚከናወኑ እዚህም እዛም የሚከናወኑ የሽብር ተግባራትን ለቅሞ ሲያበቃ ኢህአዴግ በእነዚህ ተከልሎ ዴሞክራሲያዊ ኃይሎችን በሐሳብ የተለዩትን ለማጥፋት ሆም ብሎ እየሰራ ነው። እየተቃወምን ያለነው የሚከናወኑ የሽብር ተግባራት በቁጥጥር ስር እንዲውሉና ዜጎች አንድም ቀን በሽብር ስጋት ረፍታተው እንዳያድሩ ከማድረግ አንፃር የሚደረገውን ጥረት ማሰናከል አይደለም። ይሄንንማ እንዳይባል ፓርቲያችን በግልጽ እንዳስቀምጥኩት የሽብር ተግባርን ከመከላከል ረገድ በፕሮግራሙ አስቀምጦ የሚንቀሳቀስ ፓርቲ ነው። አሁን ያየነው ፊልም ብዙ ጊዜ ደጋግመን ያየነው ነው። እሱ ብቻ አይደለም። አኬልዳማ አይተናል፣ ጃዳው ያረካታ አይተናል፣ ሌላም አይተናል። ቁም ነገሩ አይደለም። ቁም ነገሩ በኢትዮጵያ ውስጥ በሽብር ተግባር ላይ ተሰማርተው ሰው የገደሉ ቦምብ ያፈነዱ ሰዎች ናቸው የተያዙት ወይስ ሐሳባቸውን በነጻነት ለመግለጽ ለመጻፍ ለመናገር ስርዓቱን በሰላማዊ መንገድ ለመለወጥ የታገሉ ናቸው የተያዙ? ትኩረቱ የትኛው ላይ ነው በእኛ በኩል? ይሄ እስካሁን ድረስ በጥናት ተደግፎ የቀረቡ አንዳንድ ሐሳቦች ህጉ ዲሰንት ሐሳብ መለየት ያላቸው ሰዎች ላይ ያተኮረ በመሆኑ ከወንጀለኞች ይልቅ በሰላማዊ መንገድ ሐሳብን መግለጽ እንዳይችሉ ፍርሃት የሚለቅ ፈርተው ራሳቸውን ሳንሱር እንዲያረጉ እንዳይጽፉ እንዳይናገሩ አንዳንድ ገደቦችን እንዳደረገ እንመለከታለን። ጥፋቶች ተፈጽመዋል። በማን ተፈጸሙ የሚለው ሪዘርቬሽን አለ። ማን ፈጸማቸው እነኚህ ጥፋቶች የሚለው ወደፊት ቅድም እንዳነሳሁት በገለልተኛ እውነታና ሀቅ አፈላላጊ የሚጣራ ጉዳይ ነው። ምክንያቱም አንዳንድ ከዊኪሊክስም ከሌላውም የዓለም አቀፍ ሚዲያዎች የሚሰነዘሩ ሐሳቦች አሉ። ምናልባት የፖለቲካ ፍጆታ ለማግኘት የፖለቲካ የበላይነት ለማግኘት እዚህ ደረጃ ላይ ደርሶ ከሆነስ ይሄ አሁን ያሳያችሁ እኔ መቼስ ቅድም እንዳልኩት ነው። በብዛት ሽብር የሚለው ነገር አሁን የፖለቲካ መጫወቻና ማላገጫ በመሆኑ የኢትዮጵያውያን ህግ የማክበር ልዩ ችሎታቸውንና ቀናዊነታቸውን ብሔራዊ አንድነታቸውንና ሀገራቸውን የመጠበቅ ለመንግስት የነበራቸውን እምነት እየሸረሸረ የሄደና ሽብርን የሚያባብስ አይነት በጸረ ሽብር ህግ ሰበብ ሽብርን ምናልባት አሁን ይሄን ያየነውን ነገር ኢህአዴግ ወደ ፖለቲካ መጫወቻ ባደረገው ቁጥር ከዚህ የባሰም ነገር አገራችን እንዳይመጣ ነው። እኛ ፓርቲ ስናቋቁም በህገ መንግስቱ መሰረት ስንሄድ ከኢህአዴግ የተለየ አገሩን በመጠበቅም የዜጎችን መብት በማስከበርም ልማትና ዲሞክራሲ በማምጣትም የተሻለነን ሰው ሙቶ ይሄ ሽብር አልሞተም ወይ ሞተ ወይ የቆሰለ ሰው በማሳየት ነገሩን በዛ ደረጃ ዝቅ ማድረግ ነው ትክክል አይመስለኝም። ሽብር የሚባለው ነገር የፖለቲካ መጫወቻ ሆኖ ይሄ እኮ አዲስ ነገር አይደለም እኮ ለኛ ብቻ። ማንዴላ እኮ ሽብርተኛ ነበሩ እስከ ተወሰነ ጊዜ ድረስ።
ከእስር ቤት እስከሚወጡ ድረስ በእንግሊዝ ሀገር በኋላ ሐውልት ተሰርቶላቸው መጥተው እዛ ሰው ሽብርተኝነታቸው ተሰረዘላቸው ሲባል ሰምቻለሁ። ይሄ እንግዲህ ማንዴላ ሽብርተኛ ነበሩ። ኢህአዴግ አሁን ስልጣን ላይ ያለው እኮ በደርግ ጊዜ ገንጣይ አስገንጣይ የናቱት ነካሽ ወንበዴ ቅጥረኛ ይባል ነበር። እሱ ከሆነ ሌላ ነገር ነው። አሁን የሚባለው ነገር ሽብርን እና የፖለቲካ ስልጣንን የማቆየትን ነገር ተምታቶ የእውነተኛውን ሽብር ስጋት ዋናው ነገር የሚከላከለው መረጃ የሚያገኘው ህዝቡ ነው ያለ ህዝብን በዚህ ጉዳይ ላይ ያለውን እምነት የታሰሩ ሰዎችንና ማሳያዎችን ሲታይ ሽብርተኛ የተባሉ ሰዎች በአለም ላይ በምን ሁኔታ እንደሚኖሩ ስናይ አሁን ኢህአዴግ ሽብርን በመፍታት የያዘበት ነገር ሽብርተኛ ያልሆነ እኮ የለም። የሃይማኖት ነጻነት የጠየቀ ጋዜጠኛ፣ የሀገር ውስጥ ፖለቲከኛ በኢትዮጵያ ያለው ህገ መንግስቱ ጋር አልሰራም ብሎ አምጾ የወጣው ሁሉም ሽብርተኛ ነው እዚህ ሀገር እና ይሄ አጠቃላይ የህጉ ድባብ በፍጹም እውነተኛውን የሽብር ጠላታችንን ለማግኘት ብልቱን እንድናጣና አቅጣጫውን ያስታተ አጠቃላይ ሀገራችንም ወደፊት የሚጎዳ እነዚህ የምናያቸው ምልክቶች ኢህአዴግ በዚህ ሁኔታ ከቀጠለ ምንም ጥርጥር የለኝም ሽብርን ያባብሳል። ጥሩ አቶ ሽመልስ። እሺ አመሰግናለሁ። እዚህ ላይ አንድ በግልጽ መታየት ያለበት ነገር ያለ ይመስለኛል። ወንድሞቼ ከተለያየ ፓርቲ የመጡ ወንድሞቼ አንድ ጉዳይ አድበስብሰው ያለፉ ነው። ዋነኛው ጥያቄ ኢትዮጵያ ውስጥ ሽብር አለ ወይስ የለም የሚለው ነው። ከአቶ ሞሼ በስተቀር ኢትዮጵያ ውስጥ የሽብር ስጋት አለ የሚለው ነገር እና የሽብር ጥቃትም አለ የሚለው ነገር አድበስብሰው ለማለፍ እቺን ሳይቀበሉ አንዴ ወደ አቢዩዝ ይመጣሉ። ህጉ ያላግባብ አገልግሎት ላይ ውሏል፣ አንዴ ህጉ ራሱ ጨቋኝ ነው ይላሉ። ዋነኛው ነገር ሽብር አደጋ አለ የለም ነው ጥያቄው። እዚህ ላይ የያዙትን አቋም መፈተሹ ጥሩ ነው። ምክንያቱም በኋላ ላይ ላነሷቸው ነገሮች በሙሉ አንድ ጉዳት ወይም አንድን ማህበራዊ አደጋ የሚወክል ማህበራዊ አደጋ ለማስቀረት የታሰበ ህግ መውጣቱ መጀመሪያ ያ ማህበራዊ አደጋ አለ ወይ የሚለው ላይ ነው። የወጣው ህግ ያላግባብ አቅጣጫውን ስቶ ሄዷል አንድ ጉዳይ ነው። ያ ማህበራዊ አደጋ አለ የለም የሚለው ላይ ግን ቁርጥ ያለ አቋም መያዝን ይጠይቃል። አሁን አንድነትም የመድረክምና የሰማያዊ ፓርቲ አመራሮች የሚያደርጉት ነገር በዚህ ላይ የቃላት ጨዋታ መጫወት ነው። በግልጽ እያየን ያለነው ነገር እዚህ በቴሌቪዥን የምታሳዩን ነገር ድራማ ነው ይላሉ። እነዚህን ጉዳዮች ተፈጽመዋል፣ ግን ማን ፈጸማቸው የሚለውን ጉዳይ ለማምጣት ይሞክራሉ። መጀመሪያ ደረጃ የያዟቸውን ነገሮች ይዘን መሄድ በሚገባ ማየት ያለብን ይመስላል። የሽብርተኝነት ስጋት ኢትዮጵያ ውስጥ ያለው የተጋረጠ የሽብርተኝነት ስጋት የአሜሪካን ያህል አይደለምና ያንን የሚመጥን የሽብር ህግ መውጣት አለበት። በሌላ አነጋገር የተልፈሰፈሰ የላላ የሽብር ህግ መውጣት አለበት። እንደ አሜሪካ ሀገር ወይም እንደ ሌሎች ሀገሮች የጠበቀ ህግ ያለበት ሳይሆን የላላ ህግ መውጣት አለበት ይሉናል። ትንሽ ቆይተው ደግሞ ሽብር ራሱ ላይ ችግር አለብን፣ በሽብርተኝነት ጉዳይ ላይ የሚመጣው ነገር ደግሞ ሽብርተኛ ተብሎ የሚባለው ነገር በሙሉ የሽብርተኛ ተብሎ የሚሰየመውና የሚፈረጀው በሙሉ ሰላማዊ ተቃውሞ የሚያደርገው ተገቢ ተቃውሞ የሚያደርገው ነው። በሽብርተኝነት የተቀጣው በሙሉ ሰላማዊ ትግል ውስጥ የገባ ወይም በሌላ ሀገር ሽልማት የተሰጠው ኢንጂነር እንዳቀረቡት ሰው ነው። ስለዚህ ሽብርተኝነት ዞሮ ዞሮ አድበስብሰው አንዴ ሽብርተኝነት አደጋው ላልቷል ልል ነው። አደጋው በጣም ይሄን ያህል የሚያሳስበን ህግ የሚያስወጣን ነገር አይደለም ይላሉ። ዞር ብለው ደግሞ ይሄ ሽብርተኝነት አደጋ ራሱ ተቀነባብሮ የተፈጠረ ነው የሚል አንድምታ ያለው ክርክር ያቀርባሉ። እንዴት አድርገን እንመናችሁ? በሌላ ገለልተኛ አካል ካልተጣራ፣ በሌላ ገለልተኛ አካል ማለት የሀገሪቷ ፍርድ ቤቶች የሰጡት ውሳኔ የሀገሪቷ የመርማሪያ አካላት አጣርተው በገለልተኛ ፍርድ ቤት በዓለም አቀፍ የችሎት ታዛቢዎች ፊት የተሰጠ ፍርድ በሙሉ ጥያቄ ውስጥ ነው የሚከቱት። ስለዚህ ከነሱ ጋር ለመከራከር እጅግ በጣም አስቸጋሪ ነው የሚሆነው። ምንም መያዣ ያለው ነገር ይዘው አይደለም የሚነሱትና እየተከራከሩ ያሉት። ይሄን ለማሳየት ግን መጀመሪያ ኢትዮጵያ ውስጥ የሽብር አደጋ አለ ወይ የሚለው ላይ በግልጽ መነጋገር አለበት፣ በግልጽ መታየት አለበት። እነዚህ ነገሮች ፈጠራዎች ናቸው ወይ? ኢትዮጵያ ውስጥ ባለፉት
ከ1998 ዓመተ ምህረት ጀምሮ ከ87 ዓመተ ምህረት ጀምሮ እስከ 2000 ዓመተ ምህረት ድረስ ኦነግ በሚባለው አሸባሪ ድርጅት ብቻ 106 የፈንጂ ጥቃቶች ደርሰዋል። ከነዚህ ውስጥ 56 ንጹሃን ዜጎች ህይወታቸውን አጥተዋል። 253 ዜጎች ደግሞ ከከባድና ቀላል የአካል ጉዳት ደርሶባቸዋል። በንብረት ላይ በሚሊዮኖች የሚቆጠር ጉዳት ደርሷል። ኦብነግ የሚባለውን ድርጅት እንውሰደው። ንጹሃን የሆኑ በልማት ስራ ላይ የተሰማሩ የቻይና ኢንጂነሮችን የሀገራችን ኢንጂነሮችን ሳይቀር በአደባባይ አጋድሞ ያረደ ወደ 76 የሚሆኑ ሰዎችን የጨፈጨፈ አሸባሪ ድርጅት ነው። እነዚህ ድርጊቶች ከ1988 እስከ 2003 ዓመተ ምህረት ድረስ ባለው ጊዜ ውስጥ እንኳን ወደ 17 ጥቃቶችን አድርሶ 283 ሰዎችን ህይወት ቀጥፏል። 110 ለቀላልና ለከባድ አደጋ ዳርጓል። 25 ሰዎችን ጠልፎ ሄዷል። እነዚህ የሚገላቸው ሰዎች የእርዳታ እህል የሚያስተላልፉ ሾፌሮች፣ የእርዳታ ስራ የሚሰሩ የኤንጂኦ ሰራተኞች፣ በልማት ስራ ላይ የተሰማሩ ዜጎቻችን በእነዚህ ላይ ነው ጥቃት የሚያደርሰው እና የነዚህ ጥቃት የነዚህ ነፍስ አይደለም የነዚህ ዜጎቻችን ነፍስ አሜሪካውያን በአሜሪካውያን መለኪያ አሜሪካውያን ካልሆኑ ሽብር የለም ነው የሚባለው እዚህ ሀገር ውስጥ። እነዚህ በእነዚህ እንትኖች የሽብሩ ተጠቂ የሆኑት እነማን ናቸው እንመልከታቸው። አዲስ አበባ 6 ኪሎ ዩኒቨርሲቲን ጨምሮ በቴሌቪዥን በመልከቻ መዝናኛ ቦታዎች ውስጥ ኦነግ ፈንጂ አልቀበረም። በሚኒባሶች ውስጥ ፈንጂ ተቀብሮ ከ6 በላይ የሚሆኑ ንጹሃን ዜጎቻችን አካላቸው ተበጣጥሶ ለልፈተ ህይወት አልበቁ። በየካፌቴሪያው አዲስ አበባ ውስጥ ባሉ እነ ብሉቶፕስ ሆቴል፣ ትግራይ ሆቴል፣ የተለያዩ ሬስቶራንቶች አዲስ አበባ ውስጥ ያሉ በርካታ ሬስቶራንቶች ላሊበላ ሬስቶራንት ጨምሮ ንጹሃን ዜጎች ለመዝናናት የገቡ ንጹሃን ዜጎች በተቀበረ ፈንጂ አካላቸው አልተበጣጠሰም። ይሄ ምንድነው? ድራማ ነው? አውሮፕላን መጥቶ ሁለት ፈንጂዎችን ሁለት ህንጻዎችን መጥቶ ካልደረመሰው የሽብር ጥቃት የለም ነው የሚሉን እነዚህ ሰዎች። እውነት ኢትዮጵያ ውስጥ ኖረው በየቀኑ የኢትዮጵያ ህዝብ የሽብርተኞችን ገፈት እየቀመሰ ያለ የኢትዮጵያ ህዝብ መሐከል ያሉና የዚህን ህዝብ ጥቅም እንወክላለን ማለታቸው እጅግ በጣም አጠያቂ ነው የሚሆነው። በአይናችን ስር ያለውን የተበጣጠሰ ሬሳና አካል ሰብስበን የቀበርነውን እነዚህን ድራማ ነው ይሉናል። ለመሆኑ እነዚህ በቅርቡ እጅግ በጣም የሚያስገርም ነገር ነው። መድረክ በሽብርተኝነት እነዚህን የተዘረዘርኳቸውን ወንጀል የፈጸሙ በሙሉ በፍርድ ቤት ተፈርዶባቸው ተረጋግጦባቸው ሽብርተኛነታቸው ተረጋግጦ የእስር ቅጣት እየፈጸሙ ያሉ እስረኞች ያለ ቅድመ ሁኔታ ይፈቱ የሚል መግለጫ አውጥቷል። አሁን ዛሬ የሽብርተኝነት ስጋት አለ የለም የምትለዋን ነገር እየወላወሉ ይሄዳሉ እንጂ ከዚህ ቀደም አንድነትም መድረክም መሪዎቻቸው በአደባባይ ምን ሲሉ ነበር? ኢትዮጵያ ውስጥ ሽብር የለም፣ ሽብር ያለው በኢህአደግ አእምሮ ውስጥ ነው ያለው፣ የሽብር ስጋት የለም ነበር ሲሉ የነበረው። አሁን ትንሽ ዳር መጡና የሽብር ስጋት አለ የአሜሪካንን ያህል አይደለም ወደሚል ደረጃ ላይ ነው ፈቀቅ ብለው የመጡት። ይሄንን እውነታ መቀበል ለምን ፈሩ? እነዚህን ወንጀለኞች ዜጎቻችንን በድሬዳዋ ራስ ሆቴል የተለያዩ ቦታዎች ላይ መርካቶ ሳይቀር ፈንጂ ጠምደው የነጻ ዜጎቻችንን ህይወት አደጋ ላይ የጣሉ ሽብርተኞች ያለ ቅድመ ሁኔታ ይፈቱ ነው የሚሉት። ሁለት ነገሮች የሸፍጥ ክርክር እየተከራከሩ ስለሆነ የሽብር አደጋ አለ የለም የሚለውን ጥያቄ ትተው የሽብር ህጉ ይዘቱ ያሰጋናል ይላሉ። እሱ ላይ እንከራከራለን። በሽብር ህጉ ይዘት ዓለም አቀፍ መስፈርትን ይጠብቃል አይጠብቅም የሚለው ላይ እያንዳንዷን አንቀጽ እያያዝን መከራከር እንችላለን። አሁን ግን የሽብር አደጋና ስጋት አለ የለም ኢህአደግ ከሚስጥር ኪሶ አውጥቶ በመድረክ ላይ አቀነባብሮ የፈጠረው ነገር ነው ይሄ ዜጎች ህልፈተ ህይወት። ይሄን መካድ ማለት በኢትዮጵያ ህዝብ ብሶት ችግርና ስቃይ ላይ ማላገጥ ማለት ነው።